come on. ዊንጌት አስፓልት ላይ እንገኛለን። እንግዲህ ወገን ይኸው ሜዳ አተን አስፓልት ላይ መጫወት ሆኗል ዕጣ ፈንታችን። በጣም ስለተሰማኝ ነው ይህን ቪዲዮ መሰራ። እንግዲህ ትውልዱ ወዴት እየሄደ ነው? ሜዳ አቶ አስፓልት ዘግቶ እስኪጫወት ድረስ እንግዲህ በዚህ ከቀጠለ ደግሞ ነገ ምን ላይ እንደምንጫወት እኔ እንጃ። አሁን የአስፓልት ሲከለከል ደግሞ እንግዲህ ያው እንደምታዩት ብላቴኖች አሉ። እና ምን ይባላል ወገን በሀገራችን መጫወቻ ስፖርት መስሪያ ሜዳ ስናጣ እንግዲህ ጉዲ በል የኢትዮጵያ ሕዝብ። መንግስቱማ ረስቶናል። በደንብ ላሹፋችሁ ፊት ለፊት ታያላችሁ። ብዙ ወጣቶች አስፋልት ላይ ከሳሳት በኋላ ድንጋዮች ይነሱና ያው መኪና መተላለፊያ ዘግተን ነው እየተጫወትን ያለ ነው። በጣም ያሳዝናል። በጣም ለስፖርት እኮ ቦታ ሊሰጠው ይገባ ነበር። ማን ከፍሎ ይችላል? አሁን አዳዲስ ተሰሩ የሚባሉ ሜዳዎች፣ የሳር ሜዳዎች ተከፍሎ ነው እንግዲህ እዛ ሜዳ ላይ ሰው የሚጫወተው እና አሁን ትናንሽ ቲኔጆች ምናምን ብር ከየት አምጥተው ይከፍላል? ለዚህ ታስቦበታል? እንዳለ የነበሩ ሜዳዎች እንዳለ ብዙ ነገር ሌላ ነገር ተሰራባቸው እና ከስፖርት ነፃ የሆነ ትውልድ እንዲፈራ ነው መንግስት ምን እየሰራ